ዋቃዮ ሰበሳግዱ ጅራቹ ተሞለታ እግዚአብሔር በሕዝቡ መካከል መኖሩ ይገለጣል። ዋቃዮ ሰበሳግዱ ታገሙ ሳቱ ተሞለታ እግዚአብሔር በሕዝቡ መካከል መገኘቱ ይገለጣል። ኢየሱስ ክርስቶስ ንጉዳላ ኢየሱስ ክርስቶስ ትልቅ ነው። ሴራው ወባቆና ዲገሚጃ ዘፍጥረት 26 ለቆሰ ዲገሚጃ አራኑ ቢሰከጀዳ ቁጥር 26 እንደዚህ ይላል። ጋቶ ኮበለክ አውዛን ጎርሲቱንሳ ፊኮል አባንዱ ላይ ሰዎች መንደለጌራ በይስያቅ ብለኝፍ ይስያቅ ኢሳኔን አለጅብተኔም ግዱዳ የገለባፍተኒ ማሊፊ ነብረዱፍተኒ ጀዴ ኢሳን ሞዴ ብሰኒ ዋቀዮ ሲወጂን አከጅሩ በየሰ ጎኔ አርጊኔራ ከናፍ ወሊ ከቀቹዳ ወሊ ገልቴ ዳቡዳ ያኔ አቲያማ ዋቀዮ ኤብፈቴታ አኩመ ኑይ ኡቱሲ hintuqin gaari male homaa utusi irratti hojjetin nagaadhaan gasdiibne atis amaanu irratti hin hojjetin jedhaniidha. አቢሜሌክና አሜን ማል ፈቃታ ጆ አሜን አሜን ይመልክ ከቤሰ ይፈደሉ ተናል ዝምት ተለከ ሰነታሳቂ አሜን ጀራሜ አከዋቀዮ ሲወጅን ጅሩ አርጊኔላል እግዚአብሔር ካንተ ጋር እንዳለ አየናል። አከዋቀዮ ሲወጅን ጅሩ አርጊኔ እግዚአብሔር ካንተ ጋር እንዳለ አየናል። ሜያቱ አከኪዮን ካስ ዋቀዮ ነው ጅንጅራ ይሄ አቶ ብረተር ጉሊ ሱነንደ ሰዋቀዮ ጋር ሲወጅንጅራ እግዚአብሔር ካንተ ጋር ነው። ወርቃ ዋቀዮን ሲብለተር የሮዋቀ ፈናሉ ባንጅር ሌሎች ካንተ ጋር እግዚአብሔር እንዳለ ያያሉ። ዋቀዮን ሲወጅንጅራ ይላል እግዚአብሔር ካንተ ጋር አለ ይላል። ሎብት እንደጅብተው ግዱራ ለባፍታሪ እናንተ ጠልታችሁን ከእናንተ አወጣችሁ። አመሞ ማሊም ነብናሰደማ አመሞ ማሊም ነበር ባለ ዱፍተኒ አሁን ደግሞ እኔን ፍለጋ የመጣችሁ ማሊም ነገር ዱፍተናማ ለምን ወደ እኔ መጣችሁ? ሰበቢን ሲዱፍተኒ ማል ምክንያቱም ምንድነው? ዋንዱም ነው ስትመለከፈን የመጣንበትን ነገር ይልስ ዋቀዮቱ ሲወጅንጅራ እግዚአብሔር ካንተ ጋር ነው። ዋቀዮቱ ሲወጅንጅራ እግዚአብሔር ካንተ ጋር ኢሳሲ ብለተርጊነ እሱ ካንተ ጋር አየን። ቦላ ቢሻኒ ከሰ ጀልቀባቸውና ከምራበነሜ በውሃ ጉድጓድን አንዱን ሲዘጋ ሌላ ከፈተ። አመሲሞ ከምራባቸው ኢሳሲሞ ስራቡና ከምራበነሜ እሱንም ሲዘጋ ሌላውን ከፈተ። አመሲሞ ትሩቤሮ ሆቦት በነሜ አሁንም ቀጥሎ ሮቦት ተከፈተ። አመሲሞ ትሩቤ ቤልሴባ በነሜ አሁንም ቀጥሎ ቤልሴባ ተከፈተ። ሰበባ ይኒ በነሜ ዋቀዮ ሲብለተርጊነ ምክንያት ነው እግዚአብሔር ካንተ ጋር ነው። ዋቀዮ ሲወጅን ይጅራ ካንተ ጋር ነው። ዋቀዮ ሲወጅን ይጅራ እግዚአብሔር ካንተ ጋር ነው። ለዋቀዮ ሲወጅን እንታይ እግዚአብሔር ካንተ ጋር ከሆነ ደደማቲ ማታ ደካማው ብልጡ ይሆናል። አቦተ ፍርዲ በቆናጃ አረቲ ነገሥት 6 ላይ አቦተ ፍርዲ መሳፍንት አቦተ ፍርዲ በቆናጃ አረቲ መሳፍንት 6 ላይ ነመዋቀ ነመወረ ሚዲያ ዶከቴ ዶክሳናል ቀመዲላቱ ቅልጡ ወፍራ ገለጣገ ሚዲያማውያን ፈርቶ ስንዴ የሚወቃ በወይን መጭመቂያ ውስጥ አንድ ሰው እናገኛለን። ሶዳቴ ጃኬ ሰርቲ ቀመዲ ነመዳው ፈርቶ ያ እዛ መጭመቂያ ውስጥ ስንዴ ይወቃ ነበር። ኦቶነችት ቀመዲ ሰዳ አጃጅሮ እሱ ስንዴ ይወቃ እያለ እርገማ ዋቀዮ ዋቀራ ነው እግዚአብሔር መልአክ ከሰማይ መጥቶ ያ ጌዲዮን አትሎልቱ ጃግናዳ አንተ ጌዲዮን ብርቱ ነው ያለው። ዋቀዮ ሲወጅን ይጅራ እግዚአብሔር ካንተ ጋር ነው። ዋቀዮ ሲወጅን ይጅራ እግዚአብሔር ካንተ ጋር ነው። ተቻልቲ ዋቀዮ ስትሙለቴ እግዚአብሔር በተገለጠበት ሜዳ እንዶልቲ ዋቀዮ ስትሙለቴ እግዚአብሔር ለአንተ የተገለጠበት ስፍራ እንዶልቲ ዋቀዮ ሲወጅን ይጅራችሁ ሰዱበቴ እግዚአብሔር ካንተ ጋር መሆኑን ያሳየው ድሬሞች ኬቲታ ስፍራ ነው። ድሬሞች ኬቲታ ድሬሞች ኬቲታ ይሆናል። ከለገዲስ ይራዱ ወደ ታችም ኖር ኦልባይስ ይራዱ ከፍታ ላይም ኖር ኪዱገሌ ሰታይስ ይራዱ መካከለኛም ሆነ ኖር ዋቀዮ ሲወጅን አድራ ተዋለ እግዚአብሔር ካንተ ጋር ይሁን እንጂ አትቦታላ አሜን ነሽነ አትቦታላ አሜን ነሽነ ዱብዱበስ ተበዱ ወደ ኋላም ተጫወት ወለካስ ተበዱ መሀልም ተጫወት ገረፉን ዱራስ ተበዱ ፊተኛም ተጫወት ዋቀዮ ሲወጅን አድራ ተዋለ እግዚአብሔር ካንተ ጋር ይሁን እንጂ አትቦታላ ሲንጀቻለ ዋቀዮ ሲብራ ሙለቱ አጃልካ ወገዲ ለከት ዋቀዮ ሙለቱ አጃልካ ወልካስ ያልከ ሲሶዳቲ ሱት ዋቀዮ ካዳታ ሲሶዳቲ ሱት ዋቀዮ ሙለታ ሲሶዳቲ ሱት ዋቀዮ ሙለታ ሲቃቤት ዋቀዮ ሙለታ ለባሲ ጋቤት ዋቀዮ ሙለታ ዋቀዮ ሀራ አብዳ ሙለታ ገለጣ አብዳ ሙለታ ገለጣ ዋቀዮ ኤልያስ ጋበዋ አብዳ ነው ዋቴ እግዚአብሔር ኤልያስ ጠራው በእሳት ተገለጠ። አብዳ ነው ዋቴ በእሳት ተገለጠ። ኦዋቴ
አብዳ በእሳት አቤት አለ አብዳ ነው ዋቴ በእሳት አለው አለ ኤልያስ ጋር ወገን ማለት ነው ዋቀዮ ዋሉ እግዚአብሔር በመጨረሻ ሰዓት እግዚአብሔር ሲታይ ሲራጀኔ ዋቴ ዋቀዮ አለው ብሎ እግዚአብሔር አቤት አለ ጋር ዋቀዮ ብቻ ዋቀራው ዋቱ እግዚአብሔር በእሳት ሲገለጥ አብዲቶ ኤልያስ ሲሩፍ እሳት ወደ ኤልያስ ወጣ አብዲቶ ኤልያስ ሲሩፍ ወደ ኤልያስ ስፍራ መጣ ዋቀዮ ዲከን ኤልያስ ሙላቴ እግዚአብሔር የኤልያስ እግዚአብሔር ይገለጣል አልፋ ቦምባ የሰለ ይስማቴ የቀረበው መስዋዕት ተቀበለ ሰለሞን ደራጆኒ ባልቃነው ተካለ እዛ በኋላ የባል ነቢያቶች ዋቀዮ ትጆሰለ ተወላቲ እግዚአብሔር በዛ ስፍራ ተገለጠ ዋቀዮ ትጆሰለ ታሪካው እግዚአብሔር በዛ ስፍራ ተገለጠ አየዛ ዋቀዮ ሰዎችን እንደ የብረገኛም በቃ ይጋብራ መርባት እግዚአብሔር ካንተ ጋር አለው ምለው ከሰማው ሌላ አልፈልግም ማለም በርባደ ከነጃላ ዋቀዮ ይላል ማለም በርባደ ከነጃላ ዋቀዮ ይላል ዱቱ ይላል ሃሌሉያ ዋቀዮ ሰማሳው ጀሪጅና አዲሱ ሊብሮ ተመረ ወይ ደደማ ስትልቀደ ከኑንዴ ሳቶሌ የተደገፈብ ደካማ መሰረቱ በጣም የተስተካከለ ነው አለ ዋቀዮት ከነልቀደ እግዚአብሔር ላይ ተደገፈ ደደማን ኩፉጂ ማታ ያ ደካማ አይወድቅም ወላላ ዋቀዮት ከደ በሻታ ደደቢ ከቲ ደበለሜ ዋቀዮ ወጭ ሲከን ተጨምሮ እግዚአብሔር ድል ይሰጣል ካላፍ ዋቀዮ ሲወጭ እንጅራ ስለዚህ እግዚአብሔር ያደጋራ ዋቀዮ ሲወጭ እንጅራ አትሎቱ ቻግለ ዋቀዮ ሲወጭ እንጅራ ጌዲዮን ዋይ ከለሳ ጌዲዮን ስለ ትናንቱ ያወራል ዋቀዮ ዋይ ሀራ ሀሳ እግዚአብሔር ስለ ዛሬ ያወራል ዋቀዮ ባገረ ፎንቱራ ሀሳ እግዚአብሔር ስለ ነገ ያወራል ዋቀዮ ነው ወጭ እንጅራቴ እግዚአብሔር ከኔ ጋር ቢሆን ነው ዋቀዮ ነው ወጭ እንጅራቴ እግዚአብሔር ከኔ ጋር ቢሆን ነው ባወር ሚዲያ ልትሮሩስ ሚዲያ ማውሪያ ለምን ይፎክሩ ሴካን ቦሊ ጋር ሁላችሁ ደንደው ፋዲራ ምንድነው ሲባል በጣም አታለው ጎል ማስገባት የሚችላል ሲማቱ ፋዲራ ጠንካራው እየመጣ ነው ቡድን ተባታጅሩ ስኑ ገሬ ተባታጅሩ ስኑ ይገመዳ እየተጫወተ ያለ ቡድን በጣም ይደሰታል ማለት ጀና ጎል ይገልጹና ተባታጅሩ ለምን ሲባል ጎል ለማግባት እየተጫወቱ ነው ጎል ይገልጹና ካዮሳሌ ጎል ለማግባት ነው ሞቹና ካዮሳሌ ድል ለማድረግ ነው ሞሙን በርባዳ ዋንተ ይገመዱ ሊረቱ አይፈልጉም ሰለሞን ደም ዲቀራኑ ማረገለ ኩንደ እንዴት ይዋልቀው ከዛ በኋላ ወደ መጨረሻ የገባ በጣም ጠንካራ ነው ሴኔ ለቂያኩ በየደም ጎል ይገልጻ ልክ በመጨረሻ ሳገብቶ ጎል ያገባል ካፈኒ ጎል ይገልጹ ጎል ሲያገባ በረኛናቺ ይገራጋል በረኛው ይከረበታል ይገራጋል ራስ ይገራጋል ይሄኛው በዚህ ያለው ይከረበታል ወሪ ደከቶን ያላስ ይወጡ ያ ደጋፊዎቻቸው በጣም ጨዋል ሁሉ ይወጣ ሁሉም ይጨዋል ነረከ ፈኑ ሲተደማ እናገራለሁ ስማ ኢሳቲና ደብረት ደብረ ኢየሱስ ጎል ይችላል ኢየሱስ ጎል ያገባል አንተ እንዴት አትደሰትም? አከምት ስትል ቶሎሲ እንዴት ደስ አይልህም? ዋቀዮ ሰዎችን እንጅራ እግዚአብሔር ካንተ ጋር ዋቀዮ ሰዎችን እንጅራ እግዚአብሔር ካንተ ጋር አከጀሌ ዋቀዮ እግዚአብሔር እንዲህ አለ አከለመሎንቱ ተቆ ነው ወረ ሚዲያ ነው ሩት ጎመን ሲከትፉ ወርቶኔ ጭቆት እና ሙራኔ ሴቶች ማለት ነው ወረስ ሙሩ እንደው እና ራፉ ሙራ ወለት ቀበኔ ሙሩ ጎመን ሲከትፉ ጨመቅ አርጎ አንድ ላይ አከና ሰንጋ ቀለን ይጥሳን ረክስ ልክ በሬ እንደሚያርዱ አያስቸግራቸው አከዮ ሰንጋ ቀለን ተጠኒያስ ያቺን ፉኞ ዳ ቀበኔ ራፉ ነው ረክስ በሬው ሲጥሉት ልክ በገመድ እንደሚጠቀሙ አያስቸግራቸው ከሰልባት ይጭሩ ነው በቀላሉ ማድረግ ይችላሉ ካላ ፋሳ ሳጭሩ ነው ሀሳ ትጭሩ ስለዚህ የተጫወቱ ይከፋል ይሄ የከተው ረክስ ይተይቻቸው ትናንትና እንደዚህ ሆነ ምናምን ዋላ ከዳታ ይዘሩ እንደዚህ ሆነ በዛ ሆነ ነው ይሳን ረክስ አስቸግራቸው ዋቀዮ ከጀለ እግዚአብሔር እንደዚህ አከለ መለንቱ ተቆዳው ተወለቲ ሲባባል አንድ ሰው እንደሚመታ ሰበስብልሃለሁ አለ ዲነ ሰማይ እስራኤል ከለ ወለታ ሲሳሳባ ሰላት አንድ ላይ ሰበስብልሃለሁ አለ ይሰደቃሲ ነው ወለታ ሲባባ የነሳን ሰበስብልሃለሁ እንዶ ኮት ሞመታ ሳሉ ሁታይ አንድ ተመታቸዋለህ ሂሞ አተለ ዋቀዮ ሲወጂና ታለ ዋቀዮ የዲዮ ዋቀዮ ለከጀለ ጌዲዮን እግዚአብሔር እንደዚህ አለ ዱጉማ ከደለ ወጅንጅር ተከሉ ወዱፍ ጀል ትክክለኛ አንተ ከኔ ጋር እንደሆንክ እንድረዳ አላካና ፊቴንሳ ቡሺ ቲራሮ ሆላ ከነጎጋ ቡሺ ውጭውን ጤዛ በጤዛ አድርግና እችኛው ደግሞ ቆዳዋን ደግሞ ወይ ሁንዱም ቱ ገደ በጋፈንከው ፊቴንሳ ቡል ውጩ በሙሉ ጧት ሲነሳ ጤዛ በጤዛ ጎጋን ጎዳ ቡሺ ሞከት ቡል
እሱ ደግሞ ውጭ ያደረገው ቆዳ ደግሞ ደረቅ ነበር። እንዴው አቆን ተዱባቻ ጀነ ተቆተቆ ዛሬ ነው ከኔ ጋር ነው የምናገረው። ተቆተቆ ጀነ ጀዱ አመኑ ዲዳ ተቆተቆ አንዳንድ እኮ እግዚአብሔር እየተናገረ አያምኑ። ኡቱ አቆን ድበቱ አመኑ ደዳባ ተቆተቆ እግዚአብሔር እየተናገረ አንዳንዱ አያምኑ። አመኑ ደዳ ሰሙ ፎኒቲ ዋያል ያቅቷል ማመን። አቲ ቦደ መስለበለ ዋቀዮ ቀረት ከዛ በኋላ እግዚአብሔር እንደዚህ አለ። አማ የርቤ ከደሞ ጂሲ ቡልቺቲ ያለሞ ጎጋ ቡልቺ አሁን ደግሞ በተቃራኒ እናደርግ። ያኛው ደረቅ የነበረው እርጥብ ይሁን አከስማ ወደ ዋቀዮ እንዲያደረገ እግዚአብሔር አመላ ዋቀዮ ከወጀ ጅሩ በከለይፈት አሁን ደግሞ ቃል ብሻዱ ገዲ ወራ ከሰሬት ዱገኒ ያደና ባዚ ወደ ወንዝ ይዘዋቸው ሄዶ እንደ ውሻ የሚጠጡና በእጃቸው ደግሞ የሚጠጡትን ለይልኝ አለ። ሰሬ ለፈለ አትሄዱት ውሻ ለምትቀርበው ነው ገመና የወቀለም ገመና ዱታውት እዚህ ማዶ ከታረደ እዚህ ለነሱ ነው ማዶ ደግሞ ነገ እዛ ከታረደ ድግስ ባለበት ስፍራ ሁሉም ጨውት ይዛት ይላል። ከዛ በኋላ ስለያቸው 300 ብቻ ቀሩ። 300 ሲደመር እግዚአብሔር ድል ነው። እግዚአብሔር ለምልክት ነው እየፈለገው ራሱ ነው። ከዚህ በኋላ እግዚአብሔር ጌዶንን መከረው። ችቦ ስራ አለው። ችቦ ስራ አለው። እሱን ከሰራ በኋላ የሆነ ማሰሮ ውስጥ አድርጋለሁ። እዛ ውስጥ አድርጋለሁ። እዛ ውስጥ ካደረግክ በኋላ ሌሊት እሳትን ጨምርበትና ጥሩምባ ይንፉና ጥሩምባ ይንፉና ወደ ማረፊያቸው ይሄዳል። እሱ መለከቱ ከተነፋ በኋላ ያን ድንኳን አካባቢ ሲደርሱ ማሰሮውን ስበሩታል። ማሰሮው ሲሰበር እሳት ነው ከውስጡ የሚወጣ። አሁን ማሰሮው እሳት አይወጣም። ከዛ በኋላ ወደዛ አካባቢ ያን ማሰሮው ከደረሱ በኋላ ሲሰብሩት እሳቱ ወጣ። ሚዲያማውያን እነሱ ሰገዱ፣ ወደቁ። እግዚአብሔር ድል ሰጣቸው። ሰው ድልን ያገኛል። ሰው ድልን ያደርጋል። አሜን። ይሸነፋለሁ ብለህ ባሰብክበት ድል አድራጊታለህ ትሆናለህ። ሃሌሉያ አሜን። ሁለተኛ ነገሥት ምዕራፍ 7 ላይ እሺ ለምጾ ተለማፍርቱ ጋር 4 ለምጾች ተነሱ። ለምጽ ማለት ገቲንግ ምንም ዋጋ የለው። ዶክተር ዶክተር መርባቸው ለምጽ ይበሩዳል። ዶክተርን አያስፈልገውም ያንን በሽታ ለማወቅ። ለምን ዶክተር ተርገን ለምጽ ወጥቶ እንግቹን ይረዳ ሁሉም ሰው ለምጻም ነው እኮ ማለት ይችላል። ኤረከሰ ቡሬ ሁሉም ከላይ ቡራቡሬ ካመሳቱ ቡረ ተባተ ጎጋው ነው ቆዳው ነው ቡራቡሬ ማለት ካናምን መራሳፍ ወመነ ያለ ደቀን ይንከው። ስለዚህ ወደ ሐኪም ቤት የሚሄዱበት ጉዳይ የላቸው። አይቸው ዋቀዮቲ ዋንጀለሙ ፊ እግዚአብሔር መቅሰፍት ነው ስለሚባል ዋቀዮ ከተን አይቸረት ሙዲሰ ዋንጀለ ፊ እግዚአብሔር በዚህ መልክ ነው የሚገልጠው ስላለኝ ለምን ፀሐይ ብየ ከሰባ ሰኒካው ያ ለምጽ የሆነውን ሰው ከሀገር ውጭ ነው የሚያስቀምጡት። ጋፍሰለ ዋቀዮ ፈያዲ ሰለምት ይተፈየደን እግዚአብሔር የዛን ቀን ጤነኛውን ትቶ ለምጻሙን ተጠቀመ። ለወረቱ ፈታቱ ወረነ መከሳ ዋሰከ ሰባተ ይተፈየደን ከህዝቡ የወጡትን የመጨረሻ ሰዎችን ተጠቀመ። ካለ ስምቴር ጋር ደርቤራ ትላንትናው መልእክት ተላልፎ ነበር። ወሪ ሲኛታ ከረቦዴ ተፈፈኒ ሲኛታን ይላል የበላችሁ ከዚህ በኋላ አይበላችሁ ማለት እኒ ሲኛቻ ጀሩቱ በሲኛታ አሜን ያለ ቀጥሎ አይበላ የካኑ ቆጫ ጀረኒ ሲኛቻ ጀሩቱ በሲኛቱ የበላለ ቀጥሎ አይበላ እኒ ሲኛቻ ጀሩቱ በሲኛቱ ደቻ
አይበላም። ሃሌሉያ አሜን። ከለሞት ኤርጋን ኤልሳ ደጋለ ወርሲ ከዛ በኋላ ኤልሳ መልእክትን አስተላለፈ። ኤልሳ ኤርጋን ደጋለ ቦንዲ ኤርጋዱ ጋወል መልእክቱ ከተላለፈ በኋላ ከመልእክቱ ጋር ተከተሉ። ኤርጋን ደጋከጀዳ መልእክቱ እንደዚህ ይላል። ቢየቤላ አድሩ ቦርዳ ጉጉርጉለ ማይዳ እየተራበ ባለበት ሀገር ነገ ዱቄት ይሰፈራል። ዋንተኛ ተሞ እንጅሩ ገሩዳ አቆቱ ሰፈረማ ቦርዬ የሚበላ የለም ግን ነገ ደግሞ ዱቄት ይሰፈራል። ዋና ከከላታ የኔራ አይነት ነገር ይሆናል አለ። ገልገለጋ በሰና ፈያኒ ሴናንቺ ትበየደም ይዋቀሽ እግዚአብሔር ደግሞ በዛ ማታ ጤነኛውን ይዞ ለምጻሙን ተጠቀመ። ለምጺና ወሊም በሪያተን 4 ለምጻሞች እንደዚህ አሉ። ዮስቴን የቆንቆዱና እዚህ ብንቀመጥም ነገ እንሞታለን። የወረ እስራኤል ብለ ወረ ሳማሪያ ብረዳን የሳሩተን ነው ይሩላን ሲጋ ሳማሪያውያን ጋር እስራኤላውያን ጋር ብንሄድ ለምጻሞች ናቸው ከየት ትመጣላችሁ ይሉናል። ከዳፍ ወጣ ከስጎና ወለ ይላል። ስለዚህ እንደዚህ እናድርጋለን። ካሌዱን ካለገረ ወረ ሶሪያ አትቀጂ ይላል። ወደ ሶሪያውያን ድንኳን እንሄዳለን። ካሌዱን ካለ ወረ ሶሪያ አትደም ነንተ ይወደ ወደ ሶሪያውያን ድንኳን እንሄዳለን። አንቀመጥም። ናማዴሙ ነመቶቾ ወጂ ዋቀዮ ተሶቾ እግዚአብሔር ይንቀሳቀሳል። ናምቶ ቆጦቆ ረቤቱ ነው ይብሲሄዳ አንዳንድ ሰው ተኝቶ ባርከኝ ይላል። በቃ ትሪቡ ማኔ ቢፈምታ አንተ በእንቅልፍ ትባረካለህ። ይኖጃቱ ሶቾ ካለንጃዱ ካለንዛለ አይሰራም፣ አይንቀሳቀስም። ነገር ግን ጪሲያሙ ማታ ተቆጦቆ ተኝቶ ያጋሳል። ማጀረ ጪሲ ወልዳትስ መለትስ ቤትም ቸርችም እንደዚህ ይላል። ሶቾው ተቆጦ አይንቀሳቀስም። አንዳንድ ላምጺና ጉርዴ ሶቾ ላይ 4 ለምጻሞች ግን አንቀመጥም፣ እንንቀሳቀሳለን። ለሶቾው ሲፋከን ዋቀሽ እግዚአብሔር ሀከሶቾው ሲፋከን ዋቀሽ እግዚአብሔር አቲቦቴ ጋባሳዳ ደርሰ ጀልቀባል ከዛ በኋላ እንቅስቃሴውን ሲጀምሩ ፈደን ትጉሉፉት ከይ ወረሰው ሪያት ወደ ሶራውያን ፈረሶች ወደዛ መጋለብ ጀመሩ። ዋቀዮ ለማጀላት ጉጉምሲሱት ከይ እግዚአብሔር ከመሬት ስር ማንጓጓት ጀመረ። አሁን እንደሚያ እንግዲህ ወደ ላይ መለሳል። ጉዱማ ዋቀዮ ጀኝ የእግዚአብሔርን ትልቅነት እናሞጋግሳለን። ለከነጀ ዱዲሲ ጉዱማ ዋቀዮቻች የችግርን ትልቅነት የእግዚአብሔርን ትልቅነት አሞጋግስ። የሮት ጉዱማ ዋቀዮቻችሁ የእግዚአብሔርን ትልቅነት ስታወድስ ረክነሲ ወልት ፈይ ከአንተ ጋር የተጣበቀ ችግር ዋቀዮ ጉዳና እናት ጀቱ እግዚአብሔር ትልቅ ነው ስትል ሲቀዲሱ ጀልቀም ልልቅ ይጀምራል። ዋቀዮ ጉዳና እናት ትለበጡ ስራሽ እግዚአብሔር ትልቅ ነው ስትጨምርበት ይሸሻል። ዋቀዮ ጉዳና እናት የትሩ መስራዴ እግዚአብሔር ትልቅ ነው ባልክ ቁጥር እየሸሸ ይሄዳል። እንደዚህ ካልሆነ አይሸሽም። አይታው ባነ ስትጨመረ ለምን ስትቆታው ከአንተ ጋር ተጠምዶ እያረሰ የነበረ ችግር ከእሱ ጋር ነው እየተጓዝክ የምትውለው። አንተ ጓደኛ የሆነ ችግር እንደዛ አንተና ችግር አብራችሁ ነው የምታወሩት። ስለ ችግር አውርተህ ስለማጨርስ ስለ እግዚአብሔር አውራ፣ ስለ እግዚአብሔር ተናገር። ለምጻሙ ድንኳኑ ጋር ሲደርስ ከድንኳኑ ውስጥ ሰውን የሚበላ የለም፣ ግን የሚበላ የሚበላ አለ። በሉ እስኪ ሰውን የሚበላ የለም በሉ እስኪ። ከዛ በኋላ ለምጻሙ ገባና ልክ እየቀመሱ ጠገቡ። ይሄኛው ጥሩ ነው፣ ይሄኛው አይ ይሄ ደግሞ ይሻላል እያሉ አይ ይሄ ነው የሚሻለው እያሉ የለምጻሙ ሆድ ዘለቀ፣ ትልቅ ሆነ። እግዚአብሔር ሌሎች እኮ እየተራቡ ነው። እስከ ቤተ መንግስት እኮ ረሃብ እኮ ነው። እግዚአብሔር ከነሱ ጋር ሄዱ። ለምጻሞች ግን ጠግቧል። እግዚአብሔር አብሮት የነበረው ግን ጠግቧል። በሰውነታቸው ላይ ጠግቦ ጋዜጠኛ ጉያራ ነው የት የዛሬው ጋዜጠኛዎች እኛ ነን አሉ። ሞቱን ባትከኑ ኦዱ ሲምብርቱ ሂሙኑ የት ለመንግስት አስደሳች ዜና የምንነግረው እኛ ነን አሉ። አቺ ባቴራይቴ ቤተ መንግስት ይረግበ ወደ ቤተ መንግስት ሄዶ ኦዱ ሲምብርቱ ሰበር ዜና ጉያ አዳከለ ዋቀዮ የደገልገለ ለፈሶቾ ሲወረሶ ያብየ ኬኛ ኬሳ ባሴራ የዛሬ ዕለት ትናንትና ማታ እግዚአብሔር ጠላቶቻችን ስለበተነ ከላብዱ ካለ ኬሳ ዋኛ ተሞችረ ማለት ነው። ስለዚህ በድንኳኑ ውስጥ ሰው የሚበላው ነው እንጂ ያለው ሰውን የሚበላ የለም። ኑኑ ዳነ ቆፍኔ እኛ ራሳችን በልተን ጠግበናል ጀቴው ዱሪምቴ ብሎ ወሬ ነገሩ። አመሰረረ ደም ያካውኑ ስምርቱ አሁን
ዋመስ ረደደብ ወዱን ስምርቱ አሁንም ያው ሰበር ዜና ይመላለሳል። ሙታይ ወደ ቤክስ ከተወሰነ ደቂቃ በኋላ ሰበር ዜና ይመለሳል። መላልሶ ነገሯቸው ደደባን ዋቀዮ ወጅንጅር ወዱ ጋር ይቀባ እግዚአብሔር ያለው ደካማ ትልቅ ዜና አለው። ወዱ ሞይ ቻባ ዜና አለው። ወዱ ቦይ ቻቱ ታይ ወዱ ሞይ ቻባ የለቅሶ ዜና ሳይሆን የድል ዜና አለው። ወዱ ቦይ ቻሰ ካፉ ዋቀ ወዱ ቦይ ቻሰ ካፉ ዋቀ ወዱ ቦይ ቻሰ ካፉ ዋቀ ወዱ ቦይ ቻሰ ከሳ ካዋ ስንት ዘመን ጴንጤን ለማጥፋት ዘመኑ። ሀገራችን በሰማይ ነው የምትለው እናጥፋ ብሎ በጣም መከሩ። እቺን ምድር አያሞግሳትም። ብዙ ዘመን ነው የተመከረበት። በጣም ደከማቸውና አቃታቸውና ሄዱ። በሐዋርያት ሥራ ውስጥ አንድ ሰው እንደዚህ አለ፣ እግዚአብሔር ከነሱ ጋር ካልሆነ ይጠፋሉ። እግዚአብሔር ከነሱ ጋር ከሆነ ግን እስቲ ተው አታሳዷቸው አለ። ማሳደድ እንዲሁም ያበዛቸዋል አለ። ኤልያስ ባንቲን እንዲህ ብሎ ዘመረ፣ ውጊያ ሲበዛ መንፈሴ ይቀጣጠላል አለ። ይቀጣጠላል አለ። ልክ መነቃቃት ሲበዛብህ ሰይጣን የተናገረውን ነገር አትድገም። በዚህ ያለፈው ስሉ ያንን አትድገም። አንዳንድ ጊዜ ሰይጣን አንተን በአንተ ተጠቅሞ ይለጥፍብሃል። አንድ ጊዜ አስተማሪ ይፈትናል አለ። እሱ እየፈተነ ያለ ምንም ኮሽታ ነገር ነው የሚጠብቀው። የሚሰርቁትን ነው የሚጠብቀው። ከዛ በኋላ በማስትሽ ኮቱ ላይ አስያዙት። እሱ ከፊት ይጠብቃል፣ ከኋላ ግን ፈተናው አለ ተለጥፎበታል። ከኋላ የሚለጠፍበት ነገር መላልሶ ይናገራል። እንደዚህ ያሉኝ እንደዚህ ያሉኝ እንዲህ አሉኝ ተው አንተ እንደዚህ አሉኝ አታውሩ። አቀጣጥሉ ዝም ብላችሁ ከእግዚአብሔር ጋር ተነጋገሩ። ንግግር ከእግዚአብሔር ጋር ይሁን። ሌላ ወሬን አታነፍንም። ወሬን አታነፍንም። በእግዚአብሔር ፊት ተንበርከክ። እሳትን አቀጣጠል። ድል ስታደርግ ታያለህ። ልክ ቤትን ዘግተሃል፣ ከውጭ ግን ድል አለ። ቤትን ዘግተህ ከውጭ ግን ድል አለ። አንተ ያለው ቤት ውስጥ ነው። የተሸነፈው ግን በውጭ ነው። አንተ የምታመልክ ከሆነ እንደዚህ አሉ። ኢየሱስ ሞቷል ግን ተነስቷል ብላችሁ አታውሩ ብለዋል። አደራ እንዳትናገሩ አለ። እግዚአብሔር ኢየሱስ ክርስቶስ የተነሳበት ጉድጓድ ባለቤት አለው። አልተነሳም ብሎ እንዳይከራከሩ ስም አለው። አልተነሳም ካሉ እንደዛ እንዳይሉ ድንጋዩ ተፈናቅሏል። እውነት ነው ተነስተዋል። ብዙ ምልክቶች በእኛ ዘንድም አሉ። ነገር ግን ደግሞ እንዳትናገሩ አለ። ለምንድን ነው ሲባል አይ በቃ ዝም ብላችሁ አትናገሩ። ከዛ በኋላ ጴጥሮስ እንደዚህ አለ፣ እኛ የሰማነውን ያየነው መናገር አንተው ማለት የፈለገ ይመጣል እንጂ አንተው ማለት
ያኔ ገላ ያሰ ዋቀሽ ለላረጉና ስበስ ከተዋቸው እግዚአብሔር ከፈተና ባካስ ከሰው ለትጉንጉማ በለረት ባተኒ ለለቢና እና ካባስ ዋቀሽ እነሱ እያጉረመረማችሁ እዚያ መድረክ ላይ አትውጡ ብሎ እግዚአብሔር ከፍታው ጴጥሮስ ቀበቀበኒ ይናዳን ካባስ ዋቀሽ ጴጥሮስ ይዞ ሲያስሩት እግዚአብሔር ደግሞ ለቀቀው ካባስ ዋቀሽ እግዚአብሔር አስመለጠው ካሲ ማሳ ዋቀሽ ያስመለጠው እግዚአብሔር ዛሬ ሁኩ ማለት ከባቱ ቀብዳታ እነት ያንታነቱ ነገር ሁካት ይላሉ ማለት ሐራ ካባተ ደቻ ታመጣለ ካሲ ማሳ ዋቀሽ ደቻ አስተሪ ነው ከተከዘ አንድ ፓስተር እንደዚህ ያለ ሶሎዲያ ቀበነ ጀነ ወጎሪ አንድ ምንድነው ጎሪ ቀበነ ጀነ የጅግራን ያዝንና ካላቹ ማለት ገላይ ብላይ ለናርዳት ወደ ቤት እየሄድን ነው ወጡ ደማት ነው ጀነ እየሄድን እያለ ኑቲ ቀበና ሽኒ ሶዳቲ እኛ እንይዛታለን እሷ ግን ትፈራለች አለ ኑፍታ ባሺብ ነፍስ ይሄ ለኛ ጫወታ ነው ለሷ ነፍስ ነው አለ ወልገን ገልጭና ገሬ ገን ገልጭና ይሄ እኛ እናገላብጣታለን ጀት ይሄ አካቶል ሙሉ ከሽወልትኒ ይሄ ደግሞ እግሯን ደግሞ አላሰርንም ማሶዳቲ እንዴት ትጥብሉ ትጆል ለምን የምትፈራው ብለን ደግሞ እኛ እንነካካታለን እሺ ነፍስ ይላል ኑፍታ በሬ ለሷ ነፍስ ነው ለኛ ጫወታ ነው ወጡ ባኔ ደማ ደሩ ተመረጥኒ ያቲም ብር ጀት ነው ከበደ እዚህን እየሄድን ልክ ወደ ቤት ሳንገባ እሷ በራ ሄደች አርካባቴ አመለጠችን አርካሲ ማሰዋቀሽ አርካሲ ማሰዋቀዮ ሰሃባ አርካሲ ማሰዋቀዮ ማለት ተቀባ ጀት ያለ አርካሲ ማሰዋቀዮ ማታሰብ ያስመልጣል እግዚአብሔር ሃሌሉያ አሜን መሬዳ ከሰባ ሰዋቀሽ እግዚአብሔር ዱአ ጄሱ ዳበር ባለ አርካባ ሰዋቀሽ ሊገሉት ከሚፈልጉት አስመለጠ እግዚአብሔር ዋቀዮ ሰዎች እንጅራችሁ ሙልሽ እግዚአብሔር ከነሱ ጋር መሆኑን ወጀ ቦታ ከሰዲ ዋቀዮ ሰዎች ተውልሽ ሐዋርያት ሥራ ውስጥ እግዚአብሔር ከነሱ ጋር መሆኑን ገለጠላቸው ወጀ ቦታ መቆና ጋር መሆኑን ገለጠ ዋቀዮ ሰበሳጊቱ ላይ ሙላታ እግዚአብሔር ከሕዝቡ መካከል ይገለጣል ዋቀዮ ሰበሳጊቱ ላይ ሙላታ እግዚአብሔር ከሕዝቡ መካከል ይገለጣል አሙለቱ ዋቀዮ እግዚአብሔር ይገለጥ አሙለቱ ዋቀዮ እግዚአብሔር ይገለጥ ቀብጢ ቶርባፋ ሰባተኛው አማንቶኒ የሮሳሊ ዋንን ታን ረትን ደበርሰ አማኞች ጊዜያቸውን ባልባሌ ነገር አያጠፉም የሮባቅ የፈና ዱባ ወልዳ ከሰሊሉ ትክክለኛ አምልኮ በቤተ ክርስቲያን ውስጥ ነው ለቁማራና ባተን ያመንቱ የቁማር ቦታ አይቆሙ ማኛው ጋራባልዳ አጥፊቡ ወደ ቤተ ክርስቲያን የሚሮጡት ጋራባልዳ አጥፊቡ ወደ ቤተ ክርስቲያን ይሮጣሉ ለአመለጥ የሮሳሊ በት አልባሌ ቦታ ጊዜያቸው አይጠፋም ነምኒ ባየ ብዙ ሰዎች አካባቢ ሙሪሳ ረደ ቡት ይችላል እድሜውን እንደሚደግም ሰው ይኖራል ኡሙሪ ነገሩ ደቦል እንደንዳ እድሜ ግን መድገም አይቻልም ሆሊ በደ በርባደና የጠፋውን ከብት እንፈልገዋለን ከላይ ረደ ምንራባችሁ እንደኛ በምንሄድበት መንገድ ላይ መቆም እንችላለን ኡሙሪ በደ ነገሩ ደብሱ እንደንዴ የጠፋውን እድሜ ግን መመለስ አንችልም ጉያ ከለ ሰብቶ ሰብሰብ ሊያስኑ እንደ ቦጊዳሜ የትናንትናውን ቀን እንኳን ብንፈልገው ብንለምኑ አይመለስም ሰበተ ከብሬው ማሎ ደሚ ይመጡ ጀነ እባክህን ተመለስልን ብንል ባቃ ጅራኔ ደርብኔ ተከለስ አይ በቃ ኑረን አልፈልበታል አይመለስም ሀረሞ ከምራም ጅራን ዛሬ ደግሞ ለሌላ እንኖራለን ጉያ ብራም ጅራን ደረሞ ለሌላ ዛሬ እንኖራለን ዛሬ ደሞኒ ባየ የሮሳሊው ብዙ ሰዎች ጊዜያቸውን ይፈጥራሉ የሮ ከሰኒ ጉቢና ጊዜያችሁን አታቃጡ ደሞኒ ባየ ብዙ ሰዎች እንደ የሮሳሊ ጉበኒ ካኒ ቦደ ካብ ጊዜያቸው ካለቀ በኋላ ይጸጸታሉ ዋንም ማለት የሮ ከሂንጉቢ ባልባሌ ነገር ጊዜን አታቃጥል ሩቲን ካኒ ፉቱ ከሙ ይታናን ቶ ቆጅራቱ ሩትን ሊያገባት የሚገባው አንድ ሌላ የሚገባው ሰው ነበር ካሊታን ካኒ በመለከት ዲዮ ፍራው ይጅራ ለአበመለክ የቅርብ ዘመድ ነው ሆነ አንድ ሰው ነበር ገሩ ይፈየዱ ለምት ግን አታውቅም ያቺ ሰውዬ ነማ ፈየደ ዳሉፍ ከይ የማይጠቅም ሰው ሊወርስ ነበር ሴሪ ነማ ፈየደ ዳቺሳ ህግ የማይገባውን ሰው ያወርሳል ዋቀዮ ነማ ሸፈየዱ ከኑ ይበርባል እግዚአብሔር ደግሞ የሚገባትን ሰው ሊሰጣት አሰበ ሰለሞቴ እና ሩት የሩት ዲያቱ ከዛ በኋላ ሩት ልታገባ ስትቃረብ ቦዔዝ ለመጨባበቱ ቦዔዝ ሰውየውን ጠርተው ለመወይትና ወልባችሁ ለንደሳ ነው ብሪን ቀቦ የሆነ መሬት አለ አንተ ልትወስዶ ትፈልጋለህ ሲባል እኔ ብር የለኝም ሸከኔት ሞኮ ቤከላ ከኒጋር እንግዲህ እንደተውክ ለማረጋገጥ ጫማን አውልቅ አለው ጎቤ ሁዳቴራ ጫማውን ወሰደ ሰለሞቴ ከዛ በኋላ ሩቲና አለ ሩትን ወረሳት ሲላፉ ወጥ ሲታኔ ሲናሊ የማይሆን ነገር አይወርስም ወጥ ሲጉድም ሲናሊ ወጪ ሲጉድም ሲናሊ ፈቃ ኢየሱስ ክርስቶስ ሲናሊ ኢየሱስ ለነከ ሃዳን ይውረስ የሮኬ ጉባ ወጥ ግራ ሌላ ጊዜውን ያቃጥላል ያንተን ጊዜ ወይ ቦልዋቄ ፈታይ ቆይ ነገ ታመልካለህ ይላል ቆይ ባራሉ ተዋቄ ፈታይ ቆይ በሚቀጥለው ዓመት ታመልካለህ ለሞንዲ ባየን ደንጋይለና ቢወቀት ሲካይ
ብዙ ሰዎች እንደዛ አይነት ነገር ነው የሚጠብቁት። ዩኒቨርሲቲ ከዩኒቨርሲቲ ከወጣ በኋላ ወደ እግዚአብሔር ይጠጋሉ ይላል። ስራ ከያዙ በኋላ ወደ እግዚአብሔር ይጠጋሉ ይላል። እችኛዋን ጨርሼ እመጣለሁ እያሉ ራሳቸው እችን ፈጽሜያት እመጣለሁ ብሎ ራሳቸው ይፈጸማሉ። ሳሙና ልብስን ያጠራል፣ ነገር ግን ራሱ ያልቃል። ልክ እያሻችሁት ልክ መስመሩ እየጠፋ ይሄዳል። እያሻችሁ እያለቀ ይሄዳል። አንዳንድ ብዙ ሰዎች በዓለም ውስጥ እንደዚህ እየጠፉ በማይገባ ስፍራ እያለቁ አእምሮ ያለው ብዙ ሰው እያለቀ ነው። በጣም ለብዙ ስፍራ ለትልቅ ትክክለኛ አምልኮ በቸርች ውስጥ ብኖር ይጎትታል ወደ ቤተ ክርስቲያን። ልክ ስም ይጠራሉ። ስሙን ሲጠሩ ግን እዛው ነው ያለው። አንዳንድ ጊዜ ልክ ቤተሰቦቻችን ሲጠሩ እንደዚህ እናላለን። እንዲህ ቅርብ ነን ያለ ነው፣ ግን ወደ መሬት ዝቅ ብለን አቤት እንላለን። የምንገኝበትን ለማታለል ማለት ለማጭበርበር ማለት ወደ መሬት ዝቅ ብለን እንላለን። ሩቅ አሉ ብሎ ይጠብቁናል። አሁን ቸርች ውስጥ እንደዚህ አይነት ነገር አለ። እንደዚህ አይነት ነገር ነው ያለው። ቸርች ውስጥ የጠፉ ሰዎች እንዳያደርግ የጠፉ እንዳያደርግ እግዚአብሔር ሉቃስ 15 ላይ ያ ወርቁ በቤት ውስጥ ነው የጠፋው። ወርቅ በቤት ውስጥ፣ ብር በቤት ውስጥ ነው የጠፋው። በቤት ውስጥ ነው የጠፋው። በግ ደግሞ ከሚጠብቁት ጠፋ። ልጅ ደግሞ ከአባት ጠፋ። ልክ ሶስት ነገር ወላጅ አባት አለ፣ እረኛው አለ፣ ቤት ደግሞ አለ። ሶስት ነገር ነው የጠፋው። ቤት ውስጥ ያለውም ጠፋ፣ ውጭ ያለውም ጠፋ፣ ልጁም ጠፋ። ጠፉ ሶስቱ። ልክ አውቆ የጠፋው እያወቀ አውቆ ይገባል። ታናሹ ያንን ይዞ የጠፋው ሀብቶ ይዞ የጠፋው በቃ ልክ እንደተሞላ አይነት ነገር በቃ የተሞሉ መስሏቸው የጠፉ አሉ። እንደዚህ አይነት ነገር ይላሉ። በቃ የተሞላ ይመስላችኋል እናንተ ግን ጠፍቷል። ልጁ የተሞላው በምን የተሞላው ሀብትን ስጠኝ በሚል ሀብትን ካልሰጠኝ ብሎ ተሞላ። ስለዚህ ማትበል እኔ እሰጥሃለሁ ያዘውና ወደ ሌላ ሀገር ከዛ በኋላ ጨረሰና እዛ ሄዶ እሱ ራሱ ተመልሶ መጣ። እሱ ራሱ አሳማ መጠበቅ ጀመረ። ምን አለበት አሳማን ነው የሰጡት። አሳማው ወደ ላይ አይመለከትም። ወደ ላይ የማይመለከተውን ነው በፍጹም ሊጠብቅ ሄደው። ሰውየውን ነው የሚመስለው። ሰውየው ራሱ ወደ ላይ መመልከት አያውቅም። አሳማን እየጠበቀ ራበው። አንድ ቀን ወደ ልቡ ተመለሰ። የአባቴ ቤት በጣም ትርፋማ ነው፣ ወደ ቤት እመለሳለሁ። ተነስቼ እንደ ባሪያም ቢሆን እገባለሁ። እንደ ባሪያ ተመልሼ ገብቼ አገልጋይ እሆናለሁ። እንደ ልጅ አይደለም እንደ ባሪያ ሄዳለሁ አለ። ልቡ ተመለሰ እና ከዛ በአካል ተመለሰ። ተመልሶ ይግባ ይሻላል። የአባቴ ቤት ይሻላል። የባህር ቤት አይሆንም። የአባቴ ቤት ይሻላል። በቤት ውስጥ የጠፋው
ማብራት አብርተ ሰበባ ቤት ይዘና ይዲገመ በዛ ብር ምክንያት በጣም ብዙ ነገር ተናገረ። ሶፋ እንዲገመ ሶፋ በጣም ፈረሰ። ሁሉም ነገር ያቀርፋል። የቀረ ነገር የለም። ሁሉም ተገላበጠ። ባንተ ቤት አመን መከሳ አርጋም በስንት ፍላጋ ግን እዛው ቤት ተገኘ። ካላከሲ ጉት የማስከስ እንደዚህ አይነት በጣም ብዙ ነው። እዚህ ውስጥ ቤት ይመረት ወደ ሲንጎዲ ዋቀሽ በቤት ውስጥ የጠፋ ብር እንዳያደርግ ቤት እግዚአብሔር ይመረት ወደ ሲንጎዲ ዋቀሽ በቤት ውስጥ የጠፋ አያድርግ እግዚአብሔር። ኦላሞ ዲክሴምበር ባደቴ ገሽ በጉም ግን እረኛው ፈልጎ አመጣው። ሰጋልተኒ ሰጋላ ስትሪ ከተበለ ይባል ባደቴ ገሽ ዘጠናዘጠኙን እዚህ ትቶ አንዷን ፍለጋ መጣ። ዋሰዲ በደዱበት ሶስት ነገር መጥፋቱን ይናገራል። ኦላም በደ ትክሲቱ እስራኤል ሉቦታርካ ወረ ትክሲቱ አርካ ወረ በደን ወራ ራጆታርካ ወረ በደን እስራኤሉ ተበከሙ የጠፋው በግ እስራኤላውያን የጠፉትን እስራኤላውያንን ከነቢያት የጠፉትን ይወክላሉ። ጉርባኪት ሱል በደ አይዛቦታ አብርሃም ራቀለኔ በከሙ ያ ታናሹ ልጅ ደግሞ የሚወክሉት እነዛ አሕዛብን ነው የሚወክሉት። ሜቲን መደ ከሰቲ በደ ፈሪሶታ ፊ ሰዱቆተ ወረና ነው መደ ሁሉማ በከሙ በቤት ውስጥ የጠፋው ብር ደግሞ ፈሪሳውያንን ወደ እግዚአብሔር ተጠግተናል የሚሉትን ነው። ሰለሳሊ በርባቸሳ ለሶስቱም ፍለጋ ያስፈልጋል። ይኒ መደ ከሰቲ በደ እንጅራ አገዳ በቤት ውስጥ የጠፋው አለው ይላል። ገሩ እንጅሩ ግን የለም። እንጅራ አገዳ አለው ይላል። ሎማ ካሳ ወበዳ ቤተዳ ስሙ ሲጠራ ቤት ይላል። ሀርካባሳ እጅ ያወጣል። እንጅሩ ገሩ ነገር ግን የለም። እንጅሩ ገሩ ነገር ግን የለም። ይዘዩ ጉርባ ጋር ጎዳና ገለቱ ጀለና ደግሞ ያኛው ታናሹ ጠፍቷል ብሎ ያኮርፋል። መናቡ ኩምጀዳ እሱ በቃ በጣም ያኮርፋል። አላው ተካውንቱን ጎረም ነው ለኔ ብዙ ነገር አልተደረገልኝም። ሰቦዴ ገሌ ቆላኒ ከዛ ሩቅ ጠፍቶ ለመጣው አረዱ ይላል። ሰቦዴ ገሌ በከረ ጎረኒ ጠፍቶ ለተመለሰው አረዱ ይላል። ሞሎ ከዛ ደደለቱ ወደ ከዛ ሲጎዲ ዋቀኝ እግዚአብሔር በቤት የሚያኮርፍ አያድርግ። ደደለቱ ወደ ከዛ ሲጎዲ ዋቀኝ አብርሃም ቤት በቤተ ክርስቲያን ውስጥ ያለ አብርሃም ቁርቁር ተቆጣ ነው ተቀጣ ገደሊ አንዳንዱ ፕሮግራም ካልተሰጠው ያኮርፋል። ዮዛ ቀንታው ወደ ሲንደለ ከሰጡትም ካልሰጡትም ያኮርፋል። ዋወታ ያጅሉ ዲስ ለምንድን ነው የማላገለግለው? ደደለና ከከሳ በቤት ውስጥ የሚያኮርፍ ደደለና ከከሳ ሲጎዲ ዋቀኝ በቤት ውስጥ ያለ አኩራፊ ሙታቆ ተቆ አንድ ልጄ ወጋ ሁሪዳ 4 ዓመቱ ነው። ማለት ቆሽ አይደለም ብዙ ትንሽ ነገር ያኮርፋል። በቃ ጥቆ ትሽጋ ትንሽ ነገር ይበቃታል። ዮ ሻይ ቡዘኒፍ ሻይ ብትቀዱላት ናደበናደ ጨምሩልኝ። እሺ ድሮ ዱቄ ቢቴ ወደ እንደለን እሺ መጀመሪያ ጊዜ ጨርስባት። በቃ ባል መጥቆ ትሽጋ እሺ ደለን በቃ ትንሽ ነገር ይበቃታል። እሺ ማሽን ንጉፍ ካቴ ሰነኛቸው ካቴ ደለን ሲሰኒ ዲሲሱ ወርባነን እንመጡ በቃ የተሰጣትን እንኳን ማስጣል ከፈለግን ያንን ማስኮረፍ ነው። ሙታቆ ሺ ነገር ንቤት ያማላሽ መርቴ ታላቋ ልጄ ታውቃለች ባህሪዋን። እንጂ ጥንዶ ተቆጡ ጢ በቃ ከነጃላ እንደለን በቃ ትንሽ ነካ ታደርጋለች። ከዛ አኩርፋ የያዘችው ትተዋለች። ዮ ወናጋ ነላፈቹ በርባቴ ትሺ ነተርጊት እኔን የሆነ ነገር መጠየቅ ከፈለገች እሷን ወደ እኔ ትልካለች። እሺ ነው በቃለን ዴቢ ከማንተ እሷ ከመጣች መልስ ስላለ ማሊ ቢደነሱ ሺ እንደነዋለለት ለምንድን ነው እኔ ማኩረፏን አልችልም? አልዋዎቹ በርባዳ እሺ እኔ ሌላ ነገር መስራት ፈልጋለሁ፣ እሷ ጫዋለች። አልዋለከ ፈቹ በርባዳ እሺ ነትይ እኔ የሆነ ነገር መስማት ፈልጋለሁ፣ እሷ ግን ጫዋለች። እንኪ በቃ አትጮህብኝ ብዬ እሰጣታለሁ። ገና በቃ ነው ይወኝ ካላን ትገነን በዚህ ባልራት የሆነ ነገር ስነሳ በቃ ሰጥቻት መጣሁ። ማቀለ ሱዳን ነው ሽለገ በቃ ቤቱን በማኩረፍ አስተዳደረች። አማቀለ ሱዳን ከከ ከነ ተቆጣጠረን ይላል። አሁን በዚህ አካባቢ እዚህ ቤትን የሚያስተዳድሩ በማኩረፍ ይኖሩ ይችላል። ልክ እዚህ አካባቢ ቸርች አካባቢ ሲደርሱ ማኩረፍ ይጀምራሉ። ልክ እንደሳቸው ይላል። ደህና ዋላችሁ፣ ደህና ዋላችሁ። በቃ ቤቱን ተቆጣጠሩ። ሌላው በጣም ይጨነቃል። ምንድን ነው እግዚአብሔር በቤት ውስጥ ያለው አኮረፈ፣ ያኛው ደግሞ ተመለሰ። ከውጭ ያለው በልብ ነው የተመለሰው። ጠፋ አያድርግ። ኢሳይያስ 1 ላይ በሬና አህያ ነው ያለው። አህያ ልክ የሚበላውን ካገኘ አይመለስም። የጠፋች አህያ አትገኝም፣ የምትበላ ነገር ካገኘች። በቃ ብዙም አእምሮ ስለሌላት አሻግራ አታይም። ስለዚህ ማኪና እየመታት ይውላል። ብዙ ነገር ነው የምታዩት። አህያው እንኳን ተመልሳ ህዝቤ ግን አልተመለሰም ማለት ነው። በሬ ራሱ ባለቤቱን አውቆ ይገባል። ህዝቤ እንዴት አላወቀኝም ማለት አያድርገን እግዚአብሔር።
በፊት እኔ ከብቶችን ጠብቅ ነበር። ገነማ አሲያችኔክ ጠዋት ወደዛ ጠብቃለሁ። አሲያችኔክ ገነም ወደዛ ነው ጠብቀው። ገረገር ገላሞ አሲገዲኔ አማሳ ሲገዲኔ ከማዲ ፊደና ወደ ማታም ወደዛው ነው ጠብቀው። ምን ለምን ይመስባል? ዋሪ ሰዓት ወሪ ባይ ኢልሞሼ ያዱ ገሉዳፍ ማቀት ሲወር ልክ ወደ ልጆቻቸው ወደ ወለዱት የሚያስቡ ለልጄ እመለሳለሁ ብላ ነገር ግን ወደ ሌላ መብል ደግሞ የምትገባለች። ስለዚህ ሰዓት አልደረሰም ብዬ እከለክላቸዋለሁ። ዳሌ እያልኩ ነው የምጮኸው። ኢየሱስ ክርስቶስ ጉዳዳ መቃወቀዮ አከባየው እግዚአብሔር ይባረክ። በጣም ሰምታ ያስቸግራል። አንዳንዷ ደግሞ ትጠፋለች። እሺበት ካንካኒ ያቺ የጠፋቻ ገልገላ ወራበስ ሩካ ማታ ጅብ ያው ይሰጣት አለ ማለት ወራበስ ሰጥኛት ጅብ ይበላታል። ጋቶ በለቢ ወይኒ አንድ ቀን አንዲትን ጥጃ ነከሳት። የሮሉት ብረገኙ ወርቶከ ጀለ ነገር ነፍሲን ከሰጀ እኛ ስንደርስባት ሆነ ጎናን ወስዷታል፣ ግን ነፍስ አላት። አባንጀ በየከዘኔ ማር በቃይንም ተሙረቶ ለዲስ ይገል የጥጃ ባለቤት በቃ እንደጀመረው ይጨርሳል ብሎ ሄደ። አልካም በዱ ሲያባቱ ዋቀሽ አሜን። መጥፋትን እግዚአብሔር ያስመልጥ። ብሬስ ሲያቹ ሲያወልቹ ዋቀሽ ሲያወልቹ ዋቀየኔ ለወቃ ሰበከ ሲያወልቹ ዋቀየኔ ሲያወልቹ ዋቀየኔ ነከላላ በመዋቀዮ ጃላራራ ባዲያ